እግዚአብሔር ለዘላለም የተመሰገነ ይሁን። ዛሬ ወደ እናንተ ጋር የመጣሁበት ምክንያት እግዚአብሔርን ላመስግን ነው። እግዚአብሔር ለኔ ታላቅ ስራ ሰርቶልኛል። ምን ሰራ፣ ምን ተፈጠረ ልትሉኝ ትችላላችሁ። እግዚአብሔር ከመንገዴ ላይ ሎጥን አስወግዷል። ሎጥ ተወግዷል። ወዳጆቼ አንዳንድ ጊዜ እኛ በህይወታችን ላይ ያሰብነው ነገር ሳይሳካልን ሲቀር ተስፋ እንቆርጣለን። ለምን እንደዚህ ሆነ እንላለን። የእግዚአብሔር ትልቁ ስራ በመጀመሪያ ከመንገዳችን ላይ የማይሆነው ነገር ማስወገድ ነው። ምክንያቱ የጌታ ፍቅር በጣም ምቹና ልዩ ነው። አያችሁት? የይስሐቅ ምንጭ በዘፍጥረት 26:12 ጀምረን በምናይበት ክፍል ላይ ይስሐቅ ምንጩን አስቆፍሮ ነበረ። ይስሐቅ በኃይል ፈልቆ ኖሮ ይስሐቅ አይንቀሳቀስም ነበረ። የይስሐቅ መጠን ለይስሐቅ በኃይል በፈልቅም ለይስሐቅ ትልቁ ሊመስል ይችላል። እግዚአብሔር ግን ከዛ የሚበልጠው አስቦ ነበረ። ሁለተኛው ስጥና ላይ ቆሞ ቦንም ኖሮ ስጥናው ምንጭ ሰጥቶ ኖሮ ይስሐቅ አይንቀሳቀስም ነበረ። እግዚአብሔር ግን አሁንም ስጥናን አላየም። ለይስሐቅ የታየለት ምንጭ ሮቦት ነው። እግዚአብሔር ለኛ ትልቁን ምንጭ ሲያዘጋጅለት ትንንሾች ምንጮች ከህይወታችን ላይ ይወገዳል። በዚህ ዓለም ላይ እግዚአብሔር አንድ ሰው ሊያከብር ሲፈልግ የመገፋት ጥግ፣ የመከዳት ጥግ ነው የሚያሳየው። ዮሴፍን ተመልከቱት። በወንድሞቹ ተገፋ፣ ተጣለ፣ ወደቀ፣ ተረሳ። ለ22 ዓመት በመንከራተት ውስጥ ላይ ነበረ። እግዚአብሔር ግን ከዮሴፍ ጋር ነበረ። እግዚአብሔር በዮሴፍ ላይ ያየው ምንድነው ካላችሁ፣ ጠቅላይ ሚኒስትር ሆኖ የተራቡትን እንዲያበላ ነው። የገፉት ወንድሞች ያኔ ከለበሱት ሱር ጋር ጃኬት ጋር ሲወርድ፣ ዮሴፍ ግን በየዕለቱ አዳዲሶችን ሲቀይር ነበረ። ስለዚህ በእውነቴ ነው የምላችሁ በህይወቴ ላይ የምወዳት ልጅቷ ኪዳ ስለወጣች ምንም አልቀየምም። እግዚአብሔር ስሙ ይባረክ። እሷ አይደለችም የካደችኝ። አምላክ ለኔ ያሰበው በረከት ስላለ ነው እሷን ከህይወቴ ላይ ያስወጣኝ። ምክንያቱም እግዚአብሔር በህይወታችሁ ላይ የታምራት አምላክ ስለሆነ፣ የበረከት አምላክ ስለሆነ ትንንሽ ምንጮችን ከህይወታችሁ ላይ ዝግት ያደርጋል፣ ይዘጋል። ምንጮቹ ሲዘጋ አትጨነቁት፣ ተስፋን አትቁረጡት። ወይኔ ለምን ተበላሽ አትበሉት። የሚበልጠው ከፊታችሁ ላይ እየመጣ ስለሆነ ነው። የሚበልጠው እየመጣ ስለሆነ ኑሯችሁ ከኢየሱስ ጋር ይሆን ይዋላችሁ። ተመችቶኛል ካንተ ጋር ኑሮ በሉት። መዋል ማድር ካንተ ጋር ነው በሉት። ከኢየሱስ ጋር ስታደሩ፣ ከኢየሱስ ጋር ስትውሉት በረከት እንደ ጎርፍ ይፈሳል። በተዋረዳችሁበት ስፍራ ላይ ትከበራላችሁ። በተናቃችሁበት ቦታ ላይ ከፍ ትላላችሁ። አንዳንድ ጊዜ እግዚአብሔር የረሳን ይመስለናል አይደለም? አይደለንም። እግዚአብሔር ረስቶን አይደለም። እግዚአብሔር ትቶን አይደለም። እግዚአብሔር ከጎናችን ላይ ተለይቶ ሳይሆን ወደሚበልጠው እያሻገረ ነው። ሃሌሉያ። አንዳንድ ጊዜ እግዚአብሔር ዝም፣ ሰማይ ምድር ሁሉ ዝም የምንልበት ጊዜ አለ። በእውነቴ ነው የምላችሁት የእግዚአብሔር ዝምታ ራሱ መልስ ነው። ኢየሱስ ጌታ ነው። ለነ ማርታና ለነ ማርያም በአራተኛው ቀን ላይ ነው መጥቶ ግን የሚበልጠው ታምራቱን አደረገው። በእግዚአብሔር በመዘገየቱ ውስጥ የሚበልጥ ታምራት አለ። መጽሐፍ ቅዱስ ውስጥ ላይ በአንድም ስፍራ እግዚአብሔር ይሮጣል የሚል የለም። እግዚአብሔር ይራመዳል። ዘገይቶ ይነሳል፣ ፈጥኖ ይደርሳል። ከጎረቤት ቀድሞ፣ ከዘመድ አስቀድሞ ነው የሚመጣው። ስለዚህ ወዳጆቼ ዛሬ ምን ለማለት ፈልጋለሁ? እግዚአብሔር ስላገዘኝ። ትላንትና በሚዲያ ላይ አይታችሁ የተጨነቃችሁት ሰዎች አሁን አይዞ ሳይሆን እንኳን ደስ አልክ ብላችሁ ጻፉኝ። እንኳን ደስ አልክ፣ እንኳን እግዚአብሔር አገዘ፣ እንኳን እግዚአብሔር አደረገልህ ብላችሁ ጻፉኝ። ለምን ካላችሁት መራራ ምንጩ ስለተወገደ ከህይወቴ ላይ። ለምን ካላችሁት ደስታዬን የሚበላ ምንጭ ስለተወገደ። ይህን ስናገር ስለ ሂቴ አታስቡት፣ ስለ እሱ አይደለም። እግዚአብሔር ያሰበው ነገር ስላለ ነው። እግዚአብሔር ያየልኝ ነገር ስላለ ነው። ጌታ ስሙ ለዘላለም ብሩክ ይሁን። ይወላችሁ ምንጩ በኃይል እየፈለቀ ነው። ሰላም የተመለሰልኝ፣ ደስታ የተመለሰ አንድ ዓመት ሙሉ የተመረዘ አእምሮዬ ታድሷል። ጌታ ምስክሬ ነው።
በውስጤ ላይ ያለው የጭንቀት ምንጭ ሁሉ ተዘጋ። ለካ እግዚአብሔር ሊያከብር ፈልጎ ነው እንደዚህ ያደረገኝ ነው ያልኩት። ኢየሱስ ይባረክ። ወዳጆቼ ዛሬ እንደዚህ እላችኋለሁ፣ እንደኔ በመከዳት ውስጥ በመጎዳት ውስጥ ያላችሁ ሰዎች ካላችሁት ኢመኑኝ፣ ምንጩ በኃይል ሊፈልቅ ስለሆነ ነው። ኢመኑኝ፣ እግዚአብሔር ባጠገባችሁ ላይ ስለቆመ ነው። ኢመኑኝ፣ አዲስ ነገር ሊሆንላችሁ ስለሆነ ነው። ኢመኑኝ፣ ጠላቶቻችሁን እግዚአብሔር ሊያሳፍር ስለፈለገ ነው። ኢመኑኝ፣ የገፉት የናቁት የእናንተ ክብር የሚያይበት ጊዜ ስለደረሰ ነው። ኢመኑኝ፣ ወድቃችሁ አትቀሩም፣ ተዋርዳችሁ አትቀሩም። ክብራችሁ መጥቶላችኋል። ኢየሱስ ይባረክ። እግዚአብሔር ሁል ጊዜ ከእኛ ጋር ነው። ዘመናችሁ ይባረክ። ለብዙ ሰዎች እንዲደርስ ሼር አድርጉት። እግዚአብሔር ዘመናችሁን በኃይል ይባርካችሁ። ሕይወታችሁ በኃይል የተባረከ ይሁን። እግዚአብሔር ልጅነታችሁን ይባርካችሁ። እንኳን ደስ አልክ ብላችሁ በኮሜንት ላይ ጻፉት። ተባረኩልኝ። መልካም ቀን ይሁንላችሁ። የደወል ምልክትን አጥፉት። ሳብስክራይብ አድርጉኝ።